ግኒም የትለት የታባት ለት የትን ቦታ ማለት ማንም አይፈልግኝ። ኦርቶዶክስ ነህ? ሃይማኖትና ፖለቲካ አትግባ። ምንድነህ አትጠይቅ። አይደለም እኮ ዝም ለማወቅ እየጠየቅኩ። አይ ምንድነው ሃይማኖት በግል ሰው በጋራ ነው። ምንድነው ምን የሚባል ነው? በአማርኛ አለ የሆነ ግጥም። የቆላ ድባ ልጅ ነው የምትለኝ? አዎ ጎንደር። አዎ ግማሾቹ ደግሞ ዳባትና ወገራ ነው ያሉት። መድኃኒዓለም ዛሬ ዳባትና ወገራ ይላል። ፍሬዬ እንዴት እንደምወድሽ እኔ ሙልጭ ነው ማረገ እንዴት እንደምወድሽ እግዚአብሔር ብቻ ነው የሚመሰከረው። እንዴት እንደምወድሽ ልገልጽልሽ አልችልም። አታጋቢሽ ላይ ቢሆንም ነው ገልጽልሽ ነበር። እኔ ውድድ እኮ ነው ማረገ። እኔ ውድድ ነው ማረገ። ኢትዮጵያ ለዘላለም ትኖርልን። እንኳን ተፈጠራችሁ ሁላችሁ። አሜን። ፈርል ብላ። አሁን ጥሩ አማርኛ እንዴ ፈረንጅ ነው አማርኛ የሚያወራው? ለምን አላወራም? እኔና ፍርያን መሳሰልም እንዴ ወንድሟ ነኝ። ወይ ይኸውልሽ የፍርዬ ፊት ይና የኔ አንመሳሰልም። እኔ እና እሷ አሁን ፍርዬ እናንተ ብትጋቡ ውሰደኝ ነው ልውሰድሽ ነው የምትባለው? ፍርዬ ላጋባት አልችልም። ለምን ልንገርህ? እህቷ ስላጋባሁት። እንዴት ሁለት እህቶች ማግባት እግዚአብሔር አይፈቅድም። ሌላ ግብታል። ኢትዮጵያዊ ባለቤቴ የፍርዬ እህት ናት። ደግሞ ባትሆን እህቷ ናት። ፍርዬ እንዴት ነሽ ማሬ? አለሁልሽ የእኔ ውድ። እንዴት you look beautiful? ፀጉሬን አሳጠውኝ እኮ እግዚአብሔር። እናትሽ እንኳን ወለደችሽ። ያለው ወርቅዬ የእኔ ውድ የኔ እናት ሁሉ ነገር አማርኛው ብቻ ሳይሆን እኮ ስሙም የኢትዮጵያ ነው። ይልሽ ወርቁ ውድ ነው። ውድ ነው። አያቱ እርገጤ ሊሆን ይችላል ማለት እኮ ነው። ውድ ነህ እርገጤ አይደለም፣ በላይ ዘለቀ ነው እንጂ። በላይ ዘለቀ አራ ዋው ነው ይሄ። አራዳ ፈረንጅ ይሉታል። ሁላችን የአዳምና የሔዋን ዘሮች ነን። ያው ነን፣ አንድ ነን። ዳማችን አንድ ነው። እውነት ነው። ያ አዎ ጥሩ ሰው ነህ አንተ። የእውነት ፍርዬ ባስደንግስቱ እንደው ኮንፊውዝድ የሆኑት ካላች እንደው አወራርህን ሳይ ነው እንጂ እኮ ሁላችንም አንድ ነን። እሱማ ኢትዮጵያ ተወልደህ አድገህ ነው፣ ግን እዚህ ለምደህ ነው መጥተህ? አይ እድገቴ ብዙ ጊዜ ማለት ቆይቻሉ፣ ግን ያለሁት ኢየሩሳሌም ነው። ጎልጎታ ነኝ። ኢትዮ እስራኤል የንጉሥ ሰሎሞን ነን። እናንተም ደግሞ በምኒልክ ነው የታሰረ። ታሪክ ነው። በጣም ያው ነን፣ አንድ ነን። ኢትዮጵያና ኢየሩሳሌም አንድ ነን። በመጽሐፍ ቅዱስ ውስጥ በሁሉ ነገርም አንድ ነን። እኔ እኮ የሚያስቀኝ የአንቺ ጉዳይ ነው። የማን የፍርዬ ጉዳይ ነው? አዎ አቶ ወርቁ እርሶ ግን ጥሩ ሰው ነው። እውነት ሁሉ አድርጌዎታለሁ። ቆይ ልንገርሽ፣ ከክፋት ምን ይመጣል? ምን ጥቅም ይመጣል? ነገር መስራት ነው። አሁን ምን አንዱ ለአንዱ ፍቅር ምንድን ነው? ክብር ከሰጠን ፍቅር ከሰጠን ምን እንጎዳለን? ከስድብ ምን ይመጣል? ምንም። ጎበዝ ወርቁዬ፣ አንተ ቲክቶክ ላይ በደንብ ፋን መሆን አለብህ። የኢትዮጵያ በደንብ ማስተማር አለብህ። እኛና እኒህ ዘረኞቹን ምናምን በደንብ ብታስተምራቸው ይገባቸዋል። ሲያስተምረን ነው የሚገባን። እኛ ብዙ ጊዜ አንዳንድ ጊዜ ሞከራለሁ፣ ግን ዓለም ዛታይ ነው። 10 አይሞላም ታውቃለህ። አይ 10 እንኳን ሆነዋል። የት ነው ግን የምትኖሩት? ኢየሩሳሌም ነኝ። ኦኬ ጉድ። ኢየሩሳሌም ነው። ኢትዮጵያን ትወዳታለህ? በጣም እንዴት ጠዋት ስነሳ ሂጂ ገላዬ ምናምን እንጣጠባሉ። ከዛ በኋላ ጸሎቱና ጀመራሉ። ለኢትዮጵያም ለእስራኤል
ኢትዮጵያን ሰላም አድርጋት ብለህ ጸሎት አድርገህ ታውቃለህ? በየጊዜው ካፌ ኢትዮጵያ ለዘላለም ትኖር፣ አዎ ሰላም ይምጣ፣ ህዝቡ ይፈቃቀር፣ ሁሉ ነገር ደህና ነገር ብቻ ነው የሚወጣ ካፌ። ተባረክ ተባረክ። መጥፎ ነገርም አልፈልግም። ለምን ሁላችን እግዚአብሔር ነው የፈጠረን። ነገ ወደዛ ነው የምንሄደው፣ እንግዶች ነን እና ፍርዱ ከዛ በኋላ በጣም ከባድ ፍርድ ነው ወደ ላይ ስንወጣ እንዳይመስልህ። ፍሬ ባለትዳር ነው እንዴ? ጠይቅልኝ። አዎ ባለትዳር ነው ወርቁ። ፍሬዬ ከእንግዲህ በኋላ እህቴ ነው ያጋባት ነው የምትይ። ከእንግዲህ በኋላ እንዳይጨቃጨቁ። እኔ በ38 ዓመት ትዳርም አለኝ ከባለቤቴ ጋር። ሰምታችኋል? የኔ እህት ነው ያገባህ ነው 38 ዓመት። አዎ ባለቤቴ መንጃር ናት። ምንጀር? አዎ ጁሩ። አረ መድኃኒዓለም። ላሊበላን ታውቀዋለህ ወርቅዬ? ላሊበላ፣ አክሱም፣ አዎ ጎንደር። ላሊበላ ልጅ ነኝ። እውነት? አንድ ወንድም አለ የዛ ላሊበላ። እዛ ነው ያለሁት አሁን ራሱ ሆቴል አለው። እዚህ ብዙ አመት ቆይቷል። እኛ ጋ ሰርቶ እዛ ሆቴል ከፍቶታል ላሊበላ። ማን ይሆን አውቀው ይሆናል ሆቴል ካሉ ይሆናል። አይ በጣም ስም ነው ታፋብኝ እሱ ራሱ። ግን የሆቴሉን ስም የሆቴሉን ስም ታውቀዋለህ? በፊት ነግሮኝ ግን ብዙ አመት ስላለፈ በቃ ተላይጠናል። እሱ የት እንዳለ አሁን አላውቅም። ጠፋብኝ። ይኖር አይኖር እግዚአብሔር ያውቃል። እስኪ አንድ ቀን ደግሞ እዚህ ትመጣና ላሊበላ ለማየት ደህና መታሉ። አንድ ቀን ያፍቃን ለመምጣት እንቀበልሃለን። ኮረፌ ጋብዛለሁ። ሰላም ለኮረፌ ታላው ኮረፌ እንዴ ጎንደሬም አይደለሁም እንዴ? እየሰጠጣላ ይሸጥ ነበር ወላድባ አካባቢ። ጎንደሬም አይደለሁም እንዴ ይላል እኮ። ኧረ አፈር ልብላለህ። አንተስ ጥሩ ሰው ነህ። እናንተም ደግሞ ጥሩ ሰዎች ናችሁ። እሸቱ አንቺ በቃ የሆነ ሰርፕራይዝ ነው ኩት እኮ እንዴ። አጎቴ ደግሞ ሻቱ ይባላል። ያንተ ሞክሼ ነው። መድኃኒዓለም ሞክሼም ታውቃለህ? ሁሉ ነገር አውቃለሁ። ምን ከኸበሻም አልለይም። እንደ ሌሎች ፈረንጆች ነው የቆጠርኩኝ። አዎ ብዙ ፈረንጅ መጣር እዚህ እና ትንሽ ነው የሚሞክሩት። ሰላም የፈለገ ቢሆንም እንደኔም አይሆንም። እኔ በሙሉ ሰውነት እንዳለ